ዛሬ እንግዲህ የታላቁ የጥበብ ሰው ደራሲ፣ አዘጋጅ፣ ተዋናኝ የአርቲስት ጌትነት እንየው በዓል ይከበራል። በጣም ደስ የሚል ነው። ብሔራዊ ቲያትር አሸብርቋል። በኋላ እንግዲህ ታውታላችሁ ሁላችሁም ደስ የሚል ነገር ነው እና እሱን እናመስግነው በሚል ያዘጋጁለት ነው። እኔም በጣም ደስ ብሎኛልና አሁንም ብዙ ድል እንዲገጥመው ፈልጋለሁ። ይሄ በዓል ደግሞ ለሱ እኔ እንጃ ሁሉ ነገሩ ነውና ለደከመበት ለፈለፋበት ይሄንንም ላደረጉለት ይሄንን በዓል ላከበሩለት ሁሉ ምስጋናዬን አቀርባለሁ። በጣም ነው ደስ ያለኝ። እኔ የምለው በላይዬ ነው። የመጀመሪያውን የበላይ ዘለቀን ቲያትር ሲሰራ እኔ እንደውም አርበኛው ሁኜ ነበር የሰራሁት። ዛሬ ደግሞ እሱ በዚህ ሲሰራበትና ባበበበት መድረክ ላይ ሊሸለም ነው ይከበርለታል በዓሉ። በጣም ደስተኛ ነኝ። አሁንም የበለጠ ያድርግለት። ወንድሜም ጓደኛዬም ሁሉ ነገሬ ነውና እኔ በላይዬ ነው የምለው። አርቲስት ጌትነት እንየው እግዚአብሔር ሁሉን ነገር ያሳካልህ ወንድሜ፣ ምኞቴ ነው። የዛሬዋ ቀን እኔ መቼም ምን ብዬ እንደምናገር ቃላት ያጥረኛልና በሁሉ ነገር የምትደሰት ያድርግ። ላደረጉልህ ሁሉ እድሜና ጤና ይስጣቸው እግዚአብሔር። ለነሱም የበለጠ ነገር ያድርግላቸው እነሱም ለሰው እንደሚያስቡትና ካሁን በኋላ ያለውን እንግዲህ የአርቲስት ጌትነት እንየው ፕሮግራም ተከታተሉት። በጣም ነው ደስ የሚለው። በድሮ ቀዳማዊ ኃይለ ሥላሴ በአሁኑ ብሔራዊ ቲያትር ነው የሚከበረው። ከበር ጀምራችሁ እንግዲህ በጣም ደስ ይላልና ሁላችንም ደስ ይበለን። የሱ ደስታ የኛ ደስታ ነው። አመሰግናለሁ። ጌትነትን ለማክበር አበቃ። ይህን እድል እንድናገኝ ያደረገን ከኛ በኋላ ተወልዶ ከኛ የበለጠ የኪነ ጥበብ ተሳትፎ ሲያደርግ የቆየው ተስፋ የኪነ ጥበብ ኢንተርፕራይዝ እና መስራቹና ባለቤቱ ተፈራ ወርቁ እናመሰግናለን። ተፈራ ወርቁ የፕሮግራሙ አዘጋጅና አቅራቢ ተስፋ የኪነ ጥበብ ኢንተርፕራይዝ ባለቤት አርቲስት ተፈራ ወርቁ የፕሮግራማችንን መጀመር በንግግር እንዲከፍቱልን እጋብዛለሁ። አመሰግናለሁ።
ሎስ አንጀለስ ተገኘ ተባለና ስራ በአውሮፕላን መሄድ ስላልቻልን በአውቶቢስ ከዋሽንግተን እስከ ሎስ አንጀለስ ከአዲስ አበባ እስከ ሞኖሮቪያ ማለት ነው አፍሪካ ተቆርጦ እና እንደዛ ለምን እንደዛ ሄዳችሁ እሱ ሌላ ታሪክ ነው። ሌላ ጊዜ እንነጋገራለን። ለማንኛውም በዓል መስሎኝ ነው ግማሽ ሰዓት ያሳለፍኩት አለ ልማዴ። ጌትነት ስምን መልአክ ያወጣል። በ1971 ዓመተ ምህረት ወደ ሚያዝያ አካባቢ ነው ያወቅኩት። ምን ማለት ነው? 71 ሳይሆን 72 እነሱ 71 ገብተው እኔ 72 ነው የገባሁት። ፍሬሽማን ነበርኩ። ወደ ሚያዝያ አካባቢ 3ኛ ተርም ነበርና ቲያትር የተመደብነው ሚያዝያ አካባቢ ነው። አስታጥቃቸው ይሁን አጥናፉ ሞክሪያ ያረጋል አጥናፉ በዛ ብቻ አይደለም የባህል ማዕከል አባላት ሆነ የተረብ ዘፈኖችና መዝሙሮች አሉ። ሁሌ ተፈሪ ካለ ሁሌ ጌትነት ካለ ሙቀት ነው፣ ድምቀት ነው፣ ደስታ ነው፣ ፈንጠዝያ ነው። ከዚህ የበለጠ መታደል የለም። እጅግ በጣም ነው የምናመሰግነው። መኪናው ውጭ አለ፣ ስትወጡ ታዩታላችሁ። ይህን መኪና ሀበሻ ቢራ ከታዋቂው የሞየንኮ ካምፓኒ ገዝቶ ነው ዛሬ ያበረከተልን። በጣም ነው የምናመሰግነው። እጅግ በጣም እጅግ በጣም እጅግ በጣም ለምን ጌትነትን አንድ ትንሽ ነገር አይችልም። ዛሬ ሚኒስትሩ አሏ። ስለዚህ ማን ነው ጌትነት ነው ሎሬት ለዚህ ክብር በቃ። እጅግ በጣም እናመሰግናለን። ጌትሽ ምን ብሏል? ሀሳቡን እጋራዋለሁ። እኔ ዝም ብል ይሻለኛል፣ ዛሬ ደንግጫለሁ እያለ ዝም ይበላል ያውራ። እሺ ከቲያትሩ በኋላ ነው እንዴ? እውነቱን ለመናገር ዝም ነበር በጣም የሚገልጸው። በጣም ነው የማመሰግነው። በጣም እድለኛ ነኝ። ዛሬ ወቅቱን ያደረግሽኝ አንቺ ነሽ። ከባለቤትሽ
ዛሬ በአካል ባይኖርም ነፍሱ በሐሴት ሁሉ እንደምታይ እርግጠኛ ነኝ። ከአርጌቦ አበበ ጋር በስስት አሳድጋችሁኛል። ባለበት አመሰግናለሁ ጋሽ። አመሰግናለሁ። እዚህ ያላችሁት በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አጉል ነገር ነው። እንደው ጠቅላላችሁ የ1970ዎቹ የዩኒቨርሲቲ የነበርን ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራነው፣ ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁ 70ኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። ኃይሉ ጸጋዬ ይሄ ቀላል ነገር አለ ማሸነፍ ነው የሚሆነው ታሪስ ነው አጥቶ ባልጀምር ነው ይሻለው መጥራት። እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። እግዚአብሔር አይ በላዬ አሁን እኔ ራሴ በቃ የተደሰትኩት መደሰት ስማ የተደሰትኩት መደሰት አይደለም። ያ እየመጣህ ስደውልልህ ምን ፈረደብኝ ይመስላል። የበላዬ ዝግጅት ነበረ። ጨርሰን እየወጣን ነው ብሎናል። በጣም መኪና ተሸልሟል፣ ብዙ ነገር ተሸልሟልና ደስ ብሎናል። ቻው ቻው።